ناس كتاجر دي من الترجي الشيء من الترجي ها تجات نعم بزح تجار ودس تجار مريم بنم መኪና እሱ መኪና ቀድሞ ይችላል እኔ ያለማመደኝ ያለው እሱ ነው በዚህ ሰዓት እኔ እኮ ለማመድሽ ይሄ ደግሞ አቤኔዘር ይባላል መጨረሻ ተወልዶ ሁለቱም ከቀዘቀዙ በኋላ አግኝቶ እድሉን ተጠቅሞ ጆርቤ ነው አሁን አልቻልኩም ቀራሳ ነው ታሪክ እንዴ ቆይ እንዴ ኩላሊት ያረለች እንዴ እሺ ጀለስ ታረቁ እሺ እስኪ እንዴ ያው እንደምታዩት 10 ደቂቃ ሆነኝ ከተወለድኩኝ ለዛ ስራ ለመፈለግ እወጣለሁ ባባን ለማገዝ እንደምታውቁት በዚህ ኑሮ ውድነት ወተትና ፓምፐርስ መግዛት በጣም ከባድ ነው ባዘራመኑ አብረ 10 ደቂቃ ሆኖ ከተወለደ ስራ ሊፈልግ ወጣ አንተ ካወቅኩ ጀምሮ እኔ ከተወለድኩ ጀምሮ አንተ እዚህ ጋር ተቀምጥ አለ ሁሌም ይመቸናል ወሳ ማይ ፋሚሊስ ዛሬ ባበደ ቪዲዮዎች ብቻ በሌላ ቪዲዮ መጥቼላችኋለሁ ያው ቅዳሜ ዘለል ነው በመክንያት ነው ተላለ ያው የሆኑ ነገሮች ነበሩ ብቻ ታዩታላችሁ ቭሎግ ነበር ባለፈው ቪዲዮ ላይ ምድር ሄጄ ነበር ብያችሁ ነበር ምናምን ታያችሁ እዛ ላለቀ ነገር ነበር ብቻ እዛ መንገድ ላይ ሆኜ ያልቀረስኩት ተመልሻለሁ ባበደ ቪዲዮዎች ዛሬም እንቀጥላለን ዛሬም ጸዴ ቪዲዮዎች እያየሁኝ ነው ትኩስ ወሬዎች ሁሉ አሉ ዋው የሚያሰኙ ነገሮችም አሉ ብቻ አብረን እናያለን እንዴ ረስቼው እስኪ ቆይ ኤፊ ጋር እንደውለትና ኤፊ ሚለን እንስማ ያው ካነሳ ማለት ነው ኤፊ ያነሳ ይሆን አብረን እናየዋለን ኤፊ ስራ ላይ ነኝ ይላል ነው A few moments later Good morning good afternoon good evening አንተ እንዴ ኤፊስ ስማ እያቀረስኩ ነው ላስገባ ሰላም ትላቸዋለህ አሁን ይወልክ አንድ ቀን ቢቀረው ብቻ ላይክ ታርጌቱ ሞልቷል አሁን ምንድነው የምትላቸው ንገርልኝ ንገራቸው Of course በረም ሰላም አላቸው ብዘገዩም WF ኮሜንት ላይ WF በቃ ስለዚህ ቀጣይ ላይ እናውጣጣ ወይስ ባሁኑ እናውጣ ቀጣይ ቪዲዮ ላይ እንትን እንላለን እናውጣለን እልክልሃለሁ በቃ ቻው በላቸው አባቴ ይመችክ ሰላም ሁኑልኝ ኤፊን እንደሰማችሁት ነው አይገርም አነሳ በጣም ኤፊ ቪዲዮ ካየው እጅግ በጣም ይቅርታ ስራ ላይ ሆኖ ነውና ፕላስ ደግሞ እኔም ማውን ይደርጉ እየተንገጫገጨ ስለሆነ ነው ዛሬ ማላውጣውጣውን ቀጣይ ላይ ያወጣላችኋለሁ ያው እንግዲህ ቀጣይ እስከማወጣላችሁ ድረስ ኮሜንቱን መጻፉ እዛ ቪዲዮ ላይ ገመታችሁ ኮሜንት መጻፉ እንዳትረሱ በዚሁ አጋጣሚ ለማለት ያክል ነው ናኦሚት ይመስለኛል ላይቭ ላይ ነች አታነሳም አይ ኦሬሊ አታነሳም ኤኒዌይ የናኦሚትም አንድ ሰው ነው የመጣው እስካሁን ብቻ ቀጣይ ላይ ብቻ ተዘጋጁበት ጸዴ ጊቫዌ ያለ ፕላስ ደግሞ ከዚህ በፊትም ተናግሬዋለሁ ምርትና አገልግሎቱን ማስተዋወቅ ፈልጉ ሰዎች 500,000 በቅርቡ በጣም እንገባለን ትንሽ ነው የቀረው ወደ 10 ምናምን ሺህ ሰው ነው የቀረው 11 ምናምን 12,000 አካባቢ ሰው ነው የቀረው ሶ ጊቫዌያችሁን እዛ ከኋላ ወርዚ አካባቢ ደረድረዋለሁ መስጠት የምትፈልጉትን ከዛ በኋላ 500,000 ሲንገባ እያንዳንዱን ራሳችሁ ተቀበሉኛላችሁ ምንም አይነት ክፍያ ከእናንተ አልቀበልም በነፃ ነው አገልግሎታችሁ መስጠት ብቻ ነው ኤኒዌይ ቪዲዮአችን ዛሬ ቪዲዮአችን አጣፋብኝም ኤኒዌይ እንግዲህ ቪዲዮአችን ከጀመራችሁ ለዚህ ቻናል አዲስ ሆናችሁ እንደምን ቪዲዮ ለመጀመሪያ ጊዜ ብታዩ ሰብስክራይብ ማድረግ ይፈታተናል በሰመቃቀል ይችላሉ ኮምፕሊትሊ በነፃ ነው እንዲህ ቪዲዮ ላይክ ማድረግ እንዳይረሱ ይሄንን ቪዲዮ ብለህ ለቀቅ አርሴናል ዘቢ አሌክስ ፈገግ ለመሸሽ ሩጫ ዝናብ ሲመታኝ በእናም እንዴት ነሽ ሰላም እንዴት ነህ ሰላም እግዚአብሔር ሰላም አለ ደህና ነኝ ስማ ጠፋሽ በጣም ተጠፋሁ ኢግኖራንስ ይላል ፈልጊም እንዴ አይደወልም እንኳን ኧረ በእውነት ወልትሽ ደውላለሁ ሰከው ይመጣል እንዴ ታናይህ ኧረ እባክህ ምን እጅ ለእጅ ተያዝ እንዴ ቆሮቆራም ጸጉሯን ነካት ድካም
ስፖርት ወንበር ይላል። ጎሽ ስፖርት ያስፋፋም በሀገራችን ደንደን አረፍ ማለት የሚያዋጣ የታባቱ ምንድነው ሚላት? እናንተ ወሬያችሁን አውሩ፣ እኔ እውቀት ገበያለሁ። በቃ ልጅ ልፈንክተው እንግዲህ አትጥፊ አንተ የመላጦቹ የልጅ ልጅ ኧረ ጭራሽ ነው ማለት ሰላም ነው አይደል? ሰላም ነው የሚያሳዝነው። ገጠፋሽ አንተ ራስ ጠፋ አይደለም መኪና የማይገዛልሽ ይገዛልኛል። እሱን ባከተው በዚህ ገጠራ ማስባት ነበረብኝ። አይዞህ በቃ ምን ማድረግ ይቻላል? አይ እውነት በቃ እቺ ልጅ ቡና አፍልተህ ምናምን ነገር የት ካላስቀመጥካት በቀር ውጪ እንዝናና ኖ አይሆንም። በቃ አይሆንም እንዴ ከትርፉ ኪሳራ ይበልጣል። ስለዚህ ኖ ብቻ ሰደ ቪዲዮ ነው። ዲንጌ ደብሊው አባት አሌክስ አንተ ነልቴ እሺ ስለ ወንድ ነው እኔ እንዴት ትሪት እንደሚያደርገኝ ነው የምነግርህ። ከዛ አንተ ይሄ ጥሩና መጥፎ ነው ላይክ ሬድ ፍላግ መጥፎ፣ ግሪን ፍላግ ደግሞ ጥሩ ማለት ነው። ኦኬ አሁን አባትየውን ዲሳይድ የሚያደርገው ኦኬ ኢዝ ጉድ ኢዝ ናይስ አሪፍ ትሬንድ ነች። እሺ ጥሩና መጥፎ ነው ላይክ ሬድ ፍላግ መጥፎ፣ ግሪን ፍላግ ደግሞ ጥሩ ማለት ነው። እሺ he tries to be funny ግን ቀልዱ አያስቅም። በቃ ይቀልዳል ግን ናቹራሊ ስለሆነ ይሄን ሬድ ፍላግ ሳይሆን አሁን እኮ ይቀልዳል ግን ቀልዱ በቃ የሚያስቅክ ስለማያስቅ ነው። እንግዲህ እሱ ትክክለኛ መስሎ ከታየው ችግር የለውም። ቢያስቅም ባያስቅም ቁም ነገሩ ነው ዋናው። ጋሼ እነሱ ቢሆን ኖሮ እስካሁን ድረስ በጥፊ መታወታል ብላ እርሶ የዋ ነው የምር። እሺ በጣም በቃ ጣፋጭ ነገር የብስኩት ቸኮሌት ምናምን ይወዳል። ይሄ ሬድ ፍላግ። ለምን ሬድ ፍላግ? ጣፋጭ በዚህ እድሜ ያስፈልግማ መቀላቀል አለበት። መረር ያለም ኮስተር ያለውም ነገር መጨመር መቻል አለበት። አረ ለማጋሽ ቆይ አሁን እዚህ ጋር እኔ ተቃውሞ አለኝ አይደለም እንዴ? ምን በወጣንኛ የሚመረ ነገር ምን ፈልገው? እርግጥ ነው ስኳር መቀነስ አለብን። አዎ እውነት ነው። ግን እንዴ መረረ ነገሮች የማይመቸንስ ከሆነ ማን ነው ማይፈቅድልንም ደግሞ አለን እኮ ማንወድም ደግሞ ሰዎች አለን። እርሱንም ታሳቢ ይደረግልን። እሺ ሁሌ ወጣት ነኝ ይላል። ሁሌ ልጅ ነኝ ይላል። አሁን ለምሳሌ 40 ዓመቱም 50 60 ዓመቱ ራሱ እኔ 30 ዓመት ልጅ ነኝ ይላል። ይሄም ግሪን ካርድ ነው የሚያስፈልገው። ምክንያቱም አስተሳሰቡ ወጣት ነው ማለት ነው። ዋው ጋሽ አሁን ተመችኝ። ጋሽ ተመችኝ በግብደው። እሺ ሳይሆን አስተሳሰብ ነው እንዴ አረንጓዴ ያስፈልጋል። አሁን ሌላ ሰው ቢያረጋው የሚቆጣው ነገር አለ። ሌላ ሰው ቢያረግ የሚናደድ ነገር እኔ ሳረግ ምንም አይደለም። በቃ ጸጥ ነው የሚለው። ሌላ ሰው ሲያደርግ ይናደዳል። እሷ ስታደርግ ደግሞ አይናደድም። እኔ ሳረጋው እኔ ነኝ ስለምን ይሄ 50-50 ነው ያ ማለት ገና ያልወሰነበት ሁኔታ የሚያጠናው ነገር አለ ማለት የሚጠብቀው ነገር አለ ማለት የሚያጠናው ነገር አለ አልወሰነም ማለት ነው። እሺ አሁን ኖርማል 50 የሎ ፍላግ። እሺ ከዛ ሁሌ ለሊት 8 ሰዓት 9 ሰዓት ነው የሚተኛው ቪዲዮ እያየቀ በቃ ቲክቶክ ዩቲዩብ ሶሻል ሚዲያ በሙሉ ወስዶታል ማለት ጊዜው በቃ ሶሻል ሚዲያ ገብቷል ማለት ነው። በቃ ይሄ ሬድ ፍላግ አይደለም ጋሽ ይኸውልህ አይደለም ይኸውልህ አሁን እርሷ ያስረዳችበት መንገድ ነው። አሁን እንደኔ ያለው አሁን ስራችን ሶሻል ሚዲያ ላይ ያለን ከሆነስ ጥያቄውን እንደዚህ ካስተካከለችለትና ካስተካከለችላቸውና ይቅርታ አንተ ስላልኩኝ ጋሽ እና ካስተካከለችላቸውና እንደዚህ ብላ ከሆነ ሬድ ከሆነ እሺ። ግን አይ ዶንት ቲንክ እንደው ለስራ ካመሸን እሺ በሱ ይታሰብልንና ሬድ ፕላስ ሄሎ ሬድ ፍላግ ስለዚህ ሬድ ፍላግ ተስማማን። እሺ ሁሉም ነገር ይገዛልኛል። አሁን በቃ ይሄን ነገር ግዛልኝ ብዬው በቃ ከዛ ከትንሽ ጊዜ በኋላ ይገዛልኛል። በቃ ጉድ ይሄ ግሪን ፍላግ ይገባል። ሳወራው ልብ ብሎ አይሰማኝ። ሁሌ ስልኩ ላይ ነው። በቃ ሊሰጥሽ ይገባል። ስለዚህ ሬድ ፍላግ ሊሰጠው ይገባል ብዬ አስባለሁ። አይ ቀን የቅድሙ ላይ ቆይ መግዛት ባይችልስ ማለት ምን ልታረጊ? ከዛ እቺ ነገር ላይ እሺ ግን ስናደድ አሁን በቃ ይደክመኛል፣ በቃ አልፈልግም ምናምን ስል በቃ መላፋት ነው የሚፈልገው መደበቅ። ይሄ ያላ እንደዚህ ድብድብ ሬድ እንትን ግሪን ፍላግ ማለት ፍቅሩን የገለጸ ነው። ደብሊው ዳድ በቃ እርሶ የገባውት ነው። በጣም ኦቨርናይስ ነው። በቃ በጣም ሰላምተኛ ነው ለሰዎች በጣም በቃ ይሄ ኦቨርናይስ አለ። ላይክ ግሪን ፍላግ ሁሌ ሰላም ስትለው ነው ያስጠላኛል። እኔ ደግሞ ለሰው ነው
ይህ ልዩነታችንን ግን በቃ ላይክ ሰው ለምን ሰላም አልከም ብሎ የሚናደድም አለ። ይሄ የፈጣሪ እኮ ስራ ይሁን። እሺ ሰው ናይስ ሞን ጥሩ ነው ግን ግሪን ፍላግ ኦቨርናይት እሺ ግሪን ፍላግ እሺ it deserves green flag እሺ ሁሉ ጊዜ ትእዛዝ ነው በቃ ሁሉ ነገር ትእዛዝ ነው በቃ ይሄን አድርጊ ይሄን አድርጊ ሁሉ ሲመጣ አሁን እኔ አይመቸኝም ማዘዝ አለበታ የሚታየው ነገር ስራ እንዲሰራ እንዲስተካከል አዎ ግን ለኔ 50-50 በየሎ እንለፈው መቻል አለበት ሲያመኝ አሁን ለምሳሌ በእኔ ኩላሊቴን አመመኝ ወይ ጭንቅላቴን አመመኝ ሲል አታስቢ አዎ በሽታውን አለማሰብ ነው ምክንያቱም ሁልጊዜ በሽታውን እያሰበ የምትጨነቅ ከሆነ አሞኛል ኩላሊቴ ወገቤ ብትል እሺ በጣም አንባቢ ነው መጽሐፍ በጣም ይወዳል ይሄ መልካም ነገር ይሄ ማስተርፒስ ነው እቺ ማስተርፒስ ነች ንባብ የሚወድ ሰው መበረታታት አለበት ቆንጆ አይደለም ስል በቃ ሁሌ ቆንጆ ነሽ ሳስጠላም ቆንጆ ነሽ ሳምርም ቆንጆ ነሽ ጥሩ ልብስም ስለብስ ቆንጆ ነሽ መጥፎ ልብስም በቃ ወደ ማስተርፒሶቹ ሰዎች እየመጣች ነው እሺ እውነታውን ናሽላ ሁልጊዜ ቆንጆ ብቻ የተነቀሰ ቆንጆ የሚለው ቃል ብቻ ነው ማለት ነው በላሱ ላይ የተቀነሰ ቆንጆ የሚለው ቃል ከሆነ ወይ ዛሬ ግን በአንድ በኩል ደግሞ ግሪን ያስፈልጋል ግሪን ካርድ ያስፈልጋል ምክንያቱም ማለት ፖዚቲቭ የሆነ ነገር ነው ያለው ኦፍ ኮርስ በርቺ ጥሩ ነሽ ቆንጆ ነሽ መልካም ነሽ ብሎ መናገሩ ጥሩ ነው እውነት እድለኛ ነሽ በቃ ጸዴ ፋዘር ነው ያሉሽ እውነት ጸዴ እንድትነሳሽ ያደርግሻል ማለት ነው እሺ ሌላ ደግሞ በቃ የሴትና የወንድ ስራ የለም በቃ አሁን ቤት ማስተካከልም ከሆነ በቃ ልብስ ማጠብ ዕቃ ማጠብ ችግር የለውም ምግብ መስራትም ችግር የለውም ከዛ ውጪ በቃ ምንም የሴት የወንድ ስራ ብሎ አሁን ኢትዮጵያ ውስጥ ምናምን የሴት ስራ ይሄ የወንድ ስራ ይባላል ምን ታስባለህ እንደዛ አይደለም በቃ የሴት ስራ የወንድ ስራ ነው ግሪን ካርድ ያስፈልጋል ስራ ነው ለወንድም ለሴትም ተብሎ የሚለይ ነገር አይኖርም አብዛኛው በአሁን ጊዜ ያለበት ነው አረንጓዴ ካርድ አሁን በአጠቃላይ ካየው ሰው ጋሽ ይሄ አሁን ጥሩ ልጅ ነው ወይስ ጥሩ ልጅ አይደለም በአጠቃላይ ከነገርኩት ጸባይ ጥሩ አብዛኛው አሪፍ ነው አንተ ነልቲ ጥሩ ልጅ ነው አንተ ለምት ነገሩ መጨረሻ ገብተኛል ጥሩ ልጅ ነው ተጨማሪ አረንጓዴ ካርድ ያስፈልጋል እንዴት ታወቀ ግን አወኩኛ ያው ዞሮ አንቺ ተንኮል ዞሮ ወደ እኔ እንደሚመጣ አውቃለሁ ግን ለነኩሽ ደግሞ እያንዳንዱ ነጥብ አስቀምጠሽ ማለት ወደ ቁም ነገር መለወጥሽ ጥሩ ነው አመሰግናለሁ ስለነበረን ቆይታ አመሰግናለሁ ቻበላችሁ ዝቅ ብለናል ታንገታችን ጋሼ ባጆ በሌላ አይ ቱ ቢ ኦነስት ግን እንደዚህ አይነት ሰው በቃ ጸዴ ሰው ነው ያው ከአንዳንዱ ነገሮች ማለት ነው ያው እኔም ማልቀበላቸው ነገሮች አሉ በርግጥ ግን አብዛኛው ጸዴ ነው ብቻ ግን እውነት ጸዴ ፋዘር ነው ያለሽ ማሳሰብ ይችላሉ እውነት አንዳንድ ቤት አለ ኮሽ የሚልባቸው ማዳው ፋዳው እኔ ለምን እንደሆነ እንጂ ሰላም ያደርግላቸው ብቻ ደብሊው ፋዘር ጆ አሌክስ ፋዘር ዊዝ ኤአይ ቪዲዮስ ያው እንደምታዩት 10 ደቂቃ ሆነኝ ከተወለድኩኝ ለዛ ስራ ለመፈለግ እወጣለሁ ባባን ለማገዝ እንደምታውቁት በዚህ ኑሮ ውድነት ወተትና ፓምፐርስ መግዛት በጣም ከባድ ነው ፋዘር አመኑ አቡነ 10 ደቂቃ ሆኖ ከተወለደ ስራ ሊፈልግ ወጣ አንተ ካወቅኩ ጀምሮ እኔ ከተወለድ ጀምሮ አንተ እዚህ ጋር ተቀምጠሃል መቀመጫ እዚህ ጋር ተለጠፈ ይሄ ውሸት ነው ኤአይ እኮ ነው የዋሹ ነው ይሄ እውነት አይደለም የእውነት ልጅ እና እኔን እየዋሸህ ነው እያልከኝ ነው አይደለም አንተን እየዋሸህ አይደለም እኔ ምልህ እኮ ይሄ ነው ውሸት የሆነው ይሄ ቻት ጂቢቲ ነው ጫት ጥቅማለ ማን ጫት አጠልጣል ረዳ ነው እንደ ፋዘር ጭራሽ ኖ ማይሆነው ጭራሽ ሰው በ10 ደቂቃ ውስጥ ተወልዶ ስንት ነገር ያደርጋል አንተ ተወለድኩ ጀምራል ልጅ አይደለም እሳቸው ከተወለዱ ጀምሮ ዋው ግን ቤተሰብ ጋር እንዳይመጣ የሚደረግበት ወይ ካለ የሆነ ነገር ፈልግ እንጂ በጣም ከባድ ነው እኔ በስንት መከራ ነው ማዘኑላ ማሳመናት በቃ አይሆንም አንዳንዴ ምንም የዝንጀሮቹ ደግሞ ይለያል ማለት እንደው እነሱ ይሻላል በቃ ትንሽ ዝንጀሮ አያወራም በሚለው እንጂ የሰቦቹ ጭራሽ አሁን ደግሞ ሶራ መጥቷል ሌላ ታሪክ ገብቷል ሌላ እንትና ጄክ ፖል ይመጣል አዲስ አበባ ይላል የሆነ ነገር ይላል ሲለው መርካቶ ይላል ሲለው የሆነ ነገር ይበላል ኤአይ ሌላ ታሪክ ላይ ነው እና ብቻ ቤተሰቦቻችን ኤአይ እውነት ለሚመስላችሁ ውሸት ነው ብቻ እኛ እንዴት እንደምትለዩት እንደኛ ባናቅም ግን ብቻ ከእውነቱ ውሸቱ ይበልጣል ለማለት ያክል ነው
አመሰግናለሁ። አት ግሬድ 12 አሌክስ አረው የት እንዳያመልጥ ብሮ ላንተ ነው ፈገግ እሺ እባክሽ ዛራ እሺ የቻንደራ ምርኮኛ አንተ ልብሱ ግን ያምራል ልባሱ ጸዴ ነው ማን ግን እንደ ህንድ በሬ አፍንጫዋን ተበስታ ኧረ በስመ አብ ብቻ እኔ ለምን እንደሆነ እንጃ አፍንጫ የምትበሳ ሴት ለሰላም ያደርግላችሁ እኔ አያገባኝ መብታችሁ ነው ስትፈልጉ ለምን እዚህ ጋሩና በጥይት አትተኩሱትም መብታችሁ ነው ግን እኔ አይመቸኝ እንደኔ ብቻ ግን አሁን እቺም አሁን ልጅ ክራሿ ሊበዛ ነው ያ ኢላሂ መርሐባን ዳዊት ዴቮ አሌክስ ስኩዊዱ ፓፓ የል ቡም 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 ልትቀየር ነው ቺም ይሄ ሜካፕ ላ ኮሳ suena ra ስኩዊዱ መቼ አጣሁት ቡም ቡም የል ቡም 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 የል ቡም 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 አሁን የሆነ ወንድ ልጅ አልነበር እንዴ ከመኔው እንዴ እስኪ ቆይ ኮመንት እንላለን ማነሽ ወንድምሽን ጥሪልኝ ቪዲዮ አስጀመረው እንደሄደ እሺ ይጋው የምትለው ዩሪዬ ይመስላል ልቅረብሽ የመጀመሪያው አይሆንም በአንድ ጊዜ ካንተ ወደ አንቺ ምን አይነት ማን ነው ስክሮል ያደረገብኝ እውነት አይደለም ይኸውላችሁ ሜካፕ መጥፎ ነው ይባላል ለአንዳንዱ ግን በቃ እንትን ነው የሰውነታቸው ደም ስር ነው በቃ ያለሱ ምንም የማይታዩ ሰዎች አሉ ልክ እንደ ውጪ አንዳንድ ዘፋኞች ማለት ነው ዋው እንዲቻላል ግን በጣም ከባድ ላይ ነው ግን እኔ በጣም እየተዝናናው ነው ኤአይ ጉዳ ያረገኝ ቺካ ጀናጀኔን ትላለህ ትንሽ ቆይ ማን ነው ሜካፕ ጉዳ ያረገኝ ቺካ ጀናጀኔን ትላለህ ኢላሂ አብርሽ 24 ኪንግ አራ አሌክስ ይከለም እሺ የግል ስሰራ ሰላም እንዴት ነሽ ሰላም ነው ላብራቶሪ ነሽ አዎ ልክ ነሽ እናቴ ቅርብኝ እሺ ቁጭ በይ ወይ ላጣልሽ እናቴ ይሄ ግል ክሊኒክ መሆኑ ነው እሺ ቁጭ በይ እሺ ምን እንትን እሺ እናነሳለን አረ እናነሳለን እናቴ ቅርብኝ እሺ አሁን ደም እንወስዳለን እሺ ሰብሰብ ተቸ እሺ አሁን ልሰብስብልሽ እሺ ሀረም ቦታሽ ነው ሰብስብልሻለሁ እሺ እናቴ አብሩ ቆንጆ ነው ሰናያለሽ ልክ እንዳንቺ ከታች ለርገት ወይስ ከላይ ልውሰድልሽ እዚህ ጋር ከላይ ሻልሻል እሺ አንቺ እንዳንቺ ምርጫ ከላይም ከታችም ተብሎ ይመረጣል በጣም ጥሩ እሺ ይሄ ደግሞ የመንግስት ነው ምንድነው ማን ነው እና ቀሰቲም እንዴ ምንድነው ጮክ በይ እስኪ ምንዳፍሽን ይዘሽ እንደ ገጠር ሙሽራ ዳብላቶሪ ላሰራ እኮ እና ቀሰቲም እንዴ ታዲያ በሩ ልትሰብሪ ነው እንዴ ነይ ግቢውን ምን ልትሆኚ ነው እዚህ ጋር እንድነሳልሽ እዚህ ላይ ተቀመጫች ነው እንበል ኧረ በእናትሽ እዛ ጋር ተቀመጪ እሺ ቆሻሻ መጣው ላይ አንቺ ከመስጊድ ላይ ተቀመጪ ነው እንዴ እዚህ እንበር ልግጭ በይ ምን አይነት ነው ታጠኝሽ ከየት ነው ያመጣኋት እቺ ሰብስቢ ወደዛ ምንድን ነው እኔ ሰብስብልሽ እንዴ ምን አይነት ደም ስር ነው ያላት በትንኬል ሲያለሽ እንዴ ላይ ማክስ እንኳን ማታረክ ሴት አፍሽ ይዘሻሰኝ አይደለም ይኸውላችሁ አንዳንዱ ሊሉ ይችላሉ ግን እንደ ተጋነነ የለም እኔ አፌ ሞልቼ እናገራለሁ ብዙ ጊዜ ታከሚያለው የመንግስት ጤና ጣቢያዎች ግን እንደዚህ አያደርጉም ባይሆን ይኸውላችሁ ባይሆን አንዳንድ ውጪ ጋር አሉ ይኸውላችሁ ዶክተሮች ሳይሆን ውጪ ጋር ያሉ ስም አልጠራቸው ቦታዎች ብቻ ያሉ እዛ ዶክተሮች ኤሪያ ላይ ብቻ ያሉ አሉ ችግር አለባቸው እሱንም ሁሉም አይደለም አንዳንድ እና አንድ ላይክ እንደዚህ አንድ ላይ ለምን እንትን እንላለን ግን እኔ የግል እንደዚህ ወንበር የሚጠርግ አይቻልም በወዘበኔ መቼ ታከም ሄዳል ታከም ያለው ግን እንደዚህ አይቻልም ማን ይቻላል እንዴ ግን ይቻላል እንዴ በጣም ጥድ ላይ ነን ማን በጣም
ዋው ሚሃል አሊ አሌክስ ሪሚክስ ነምበር 333 ሚጣዬ ብሶታችንን ዘረገፈችው ብሔራዊ መዝሙራችን ይሁን የምትለው መጤ ይችላል ይላል። እሺ ደሞዜ ወራዊ ወጪ ቀን በቀን ደሞዜ ወራዊ ወጪ ቀን በቀን ሰሞኑ አስቤዛ ሆነብን ሰቀቀን ኩራቴ የጨመረ ንገዛ የኩና የአንድ ወር አስቤዛ ንገዛ የኩና የአንድ ወር አስቤዛ እየበት መጣሁት ለቁርስና ምሳ አቦግራጌላል ደሞዜ ወራዊ ወጪ ቀን በቀን ደሞዜ ወራዊ ወጪ ቀን በቀን ሰሞኑ አስቤዛ ሆነብን ሰቀቀን ኩራቴ የጨመረ ዮ ንገዛ የኩና የአንድ ወር አስቤዛ ንገዛ የኩና የአንድ ወር አስቤዛ ይዤበት መጣሁት በቁርስና ምሳ ኩራቴ የጨመረ ይችላል መጤ ይችላል ትላለህ። አንተ ልጅቷ ራስ እውነት ማን በዚህ እድሜዋ በቃ ግጥምም ዜማም የግሏ ነው። በቃ የግሏ ነው ስለ በቃ የግሏ ነው። በቃ ጸድ ያደረገው ከዛ መጤ ሚክስ ያደረገዋል ከዛ መጤ ይችላል። እኔ የሚያሳዝነኛው መጤ ዘንድሮም ይሄን አዋርድ ካልበላ ነው እንደዚህ እየሰራ ብቻ ስለሱ ነገር ሌላ ጊዜ እናወራለን ባዛፊው ግን ብቻ መጤ ወደቶ ሁሌ እንደምንችለው ይችላል መጤ ይችላል። ናቲ ኤክስ ካርተል አሌክስ ኮመንት ፍቅቅ እስኪ ቪዲዮ እንየው። ደማቁ ምን እየጠብሽ ነው? እኔ ስልኩን ደማቁ ትናንትና ደማቁ ምን እያጠብሽ ነው? ደማቁ ምን እያጠብሽ ነው? ወይኔ ታለቀልቀዋለች። ደማቁ ኮሎ ምን አፈራባሽ ቢ ወይ ደማቁ እየቀለድሽ መሆን አለበት። ደማቁ የሚያጥብሽ ነገር እየጠብ ይሄ ስልክ ነው እንዲሁ የሚወጣው ቢያንቺ ቢሆንስ ማን ይገዛልሽ? ደማቁ አረ ደማቁ ይመችሽ እንዴ እኔ አጥባለሁ ብልሽ ማሳጠቢያ መንገድ አለው እንጂ እንዴ ነው ይታጠባል ያልኩሽ? አረ ደማቁ ይመችሽ እናቴ እውነት ማዳም ግድ የለውም እንትን አስብሏት አስጨምቋል እና ታፍጣበት እዚህ ኮመንት እናንብብ። ደማቁ የሥራ ሰው ናት። አረ ስጫትች በቀው እንጂ ደማቁ ኔጋቲቭ ሰርቪው እሺ ደማቁ ስልኩን አደመቀችው። ብቻ ደማቁ ይመችሽ በቃ ካደናቆርሽ አይቀር እንደዚህ ነው እንጂ ዝም ብሎማ እንዴ በገዛ ደሞዜ ተገዛ ነውና ተፈለኩት አጥፈዋለሁ ማስወጣዋለሁ። አንዳንድ ስልኮች አሉ በቃ ከገዛችሁላት አይቀር የድሮ አጋዦች ድመት ነበር የሚያጥቡት ያወራች ስልክ ገጠራል። ይመቻችሁ ከጊዜው ጋር መዘመን ነው የታባቱ። ሚስተር ፈኒማን አሌክስ መጨረሻውን እስኪ አንዴ ተላቀቁ። ምንድነው ተጎራረሰው? ምንድነው? አሁን አንተ ሚስትህን ለ200 ብር ብለህ በጥፊ ትመታታለህ? አመጣት መቼም የኔ ፍቅር ለ200 ብር ብለህ አመታኝማ። እንዴት አንቺ ላንቺ ያለኝ ፍቅር በ200 ብር ነው የምትገምሺው? ገምሽኝ በ200 ብር ገና ዛሬ ለመጣ ልጅ ብለሽ በ200 ብር ይመታኛል ብለሽ አስብሽ? አረ አንቺ በ200 ብር በጥፊ ይመታሽ? እንደዛ እኮ አይደለም። እና እንደዚህ ጥያቄ ብትጠይቂ ሲጀመር ምን ሆነሽ ነው? እሺ በቃ ይቅርታሽ ምን ነው በቃ እናቴ
ያም አባቷን ኮሎ መጥቶ ሊያፋጃቸው ሞከረ። አለስልሴ እናቴ ጸድ ሰው ነው ግን በቃ ይመች። እኔ ብዙ አይነት ሰው አይቻለሁ። ይሄ ይለያል ማለት ቢግ ደብሊው የቆመ ሰው ያለበት አካውንት አሌክስ ከካናዳ በስተት የተላከለትን 800 ሺህ ብር የመለሰው ወጣት። እዚህ ወጣት ከካናዳ በስተት 800 ሺህ ብር ተልኮ ወደ አካውንቱ ይገባል። ጠዋት ላይ የላኩት ሰዎች ደውለው የኪዳነ ምህረት ወዳጅ ነክ በአካውንት 800 ሺህ ብር በስተት ልከናል ይሉታል። እሱም እንደዚህ ሲሉት ገንዘቡን ሄዶ እንደመለሰ ገልጿል። በነገራችን ላይ ከዚህ በፊትም 30 ሺህ ብር በስተት ወደ አካውንቱ ገብቶ ይህ ወጣት መልሷል። ሁለቴ የመጀመሪያው እሺ ወይ ያቆርጣጥፈኝ የመጀመሪያውን እሺ 800 ሺህ ማን ፈጣሪ እኮ ስለሚወድቆ እንደው ተሳስቶ አይደለም እኮ በትክክል ላንተ ላብ ነው ብሎ እኮ ይወደቀ ነው። ግን አይ ቀሉ የሰው ሀቅ ሰው ነው። ተው ምንም ይሁን የሰው ሀቅ ሰው ነው ማን በኋላ ይዞብህ የሚወጣው ነገር ብዙ ነው። አይ ደጋርክ 800 ሺህ ፌራ አይ 800 ሺህ ፌራ ይሄ አሁን ያለው አሊ ነው። እኔ አልስማማበትም እንዴ አይደለም ደብል ማንነት ኖሮኝ አይደለም ይኸውላችሁ በአንድ ወይ ስናስበው እኮ ልክ ነው 800 ሺህ በቃ ያጠፋዋል እንጂ ምንም አያለመው። እነዚህም ሰዎች ሲገተቱት ምን ሲሉት ብቻ አስቡ ስልኩ ከተቀበሉ ሌላ ታሪክ ገብተዋል እነዚህ ሰዎች እና እኔ ቦነስ ብላችሁ ካሰባችሁት ልክ ነው። 800 ሺህ ቢያንስ የተወሰነውን እንኳን አይሰጡትም ላሽ ይላሉ እነሱ ማመስግነው ይሁን ብቻ አያገባንም እናንተ ብትሆኑ ግን ትመልሳላችሁ ወይ ነው ቁም ነገሩ። ኮሜንት ላይ አስቀምጧት። ኤርሚ አሌክስ ምን ትላለህ በዚህ ጉዳይ? በየትኛው አሁን አልቻልኩም ቀራሳ ነው ታሪክ እንዴ ቆይ እንዴ ኩላሊት ያረለች እንዴ? እሺ ጀለስ ታረቁ እስኪ እኔ አሁን አልቻልኩም ቀራሳ ነው ታሪክ ሩሃማስ ምንም አልናገርም። በቃ እንደዚህ ነው ማቀስ የምፈልገው። በጣም ደስ ይላል። እግዚአብሔር ይመስገን። እሺ እግዚአብሔር ይስጥልን። እንግዲህ በእኛ በኩል የለም በዛው ነው አይደለ? ማን መግባት የለባቸው ራሳቸው ይቻላል አይደለ? እንግዲህ ይቅር እንዳላችሁ እግዚአብሔር ይቅር ይበላችሁ፣ ፍጻሜያችሁን ያሳምርላችሁ። እግዚአብሔር እንግዲህ ምን አለ መሰላችሁ እግዚአብሔር አይደለም እና the whole time the all orchestra ትላለህ እስካሁን ፕራንክ ነበር ነው የምትሉኝ። በሰሞኑን ምንድን ነበር ያየሁት? የሆኑ ካፕሎች ተጣልተው ነበር። በጣም በቀነፍ ነገር ሲጎራ ነበር። አሁን ታረቁ ተባለ። እነ ጀለስም የቤስ ላይ ማነው ሰይፉ ላይ ምናምን ቀረቡ፣ ሌሎች ሚዲያ ላይ ቀረቡ። ጀለስ በቃ አንገቴን ለቢላ አለ። ከዛውን ታረቁ። ማን እኔ የሚያሳዝኑኝ እኮ መሀል ላይ አሰሰገዘሱ የነበሩ መሰላል የነበሩ ሰዎች ይመቻች። እሱ ፏረጋት ማን ነው እሷ ፏለች። በቃ ተስማምቷ ተመለሰች። ጀለስም አምሮበት ምናምን ነገር እንትን አለ። የቤት ዕቃቸውን አሟሉ። አሁን ተጋሚ ተገናኙ። እኔ ግን አሁን እውነት ይቅርታ አድርጉልኝና ማለት ነው እንደዚህ አይነት ነገር ሳይ በቃ እኔ ቀልድ ነው ነገሩ ፓርት ነው ትዝ የሚለኝ እና እኔ አሁን ጭንቅላቴ ላይ አዲስ የመጣልኝ ዘፈን አለ። እናንተ ቲክቶክ ላይ ያላችሁ ሰዎች ዘፈኑን አቀነባብራችሁ ሰሩት። እውነት ኩላሊቴ ኡ ላላላላ ኡ ላላላላ ኡ ላላላላ ያላንቺ አልኖራለኝ ብጣላሽ እንኳን መለሰኝ። አይ ቤት እኔ ግጥም ማይመጣ ቤት ማይመጣ ግጥም እየገጠም ብቻ ኩላሊቴ አንጀቴ ማን ነው ሰውነቴ ወይኔ ትፍት ማን ነው ብቻ ያለ ሜሴጅ ያርግላችሁ። እኔ ሁላችሁ እውነት ቀልድ ነው መታረቃቸው ደስ ብሎኛል። ግን እኔ መሀል ልታሽቆልጡ የነበራችሁ ሰዎች አይዞሽ ገለታ አይዞሽ ወይ ጉድ አለጃሉ ወይ ጉድ። እሺ ማናየው የለም 2018 የእርቅ ዓመት ኢላሂ አቡኪ አሌክስ ምንድነው ማርዬ ምንድነው የሁሉ ምግብ ምንድነው ማርዬ ሳትዋሽ እንግዲህ ይዞ መጥቶ ጠይቆን ነው ዘመድ ጠይቆን ነው ይዞ መጥቶ ወይስ ገንዘብ 1 2 3 4 5 ብለሽ አውጥተሽ ከፍለሽ ብቻ እንዲያው እኔ ሜኑ ስመርጥ ሊሞዚን የሚል ብዬ ሊሙዚን አንድ ፒዛ ብዬ አዘዝኩ። አንተ እንደዚህ ይዞት መጣ። እንዴት ደስ እንዳለኝ የሁሉ አሁን ፒዛ አዘሽ ነው የሁሉ የኔ እናት አርግዛለች። ምን ታረጋው አባቴ አሁንማ ያዘ ይዘዋል አይዞ ልትበይ
ኧረ ማርዬ ኧረ በእናትሽ በዚህ ኑሮ ድንተረን ተዛዘን። እኔ እስኪ ታመጣለሁ የሰው ፊት እኮ እየገረፈኝ ነው ማመጣው። እናቴ ልጄ ሳትወልጂ ከወለድሽ በኋላ ልጄ ነው የምትይው። ስለዚህ ሳትወልጂ ስላለችኝ ቶሎ ብዬ እሺ አንቺ ቤት ቁጭ ብለሽ አንቺ ቤት ቁጭ ብለሽ እኔ ደግሞ በየመንገዱ የተበደርኳቸው ሰዎች አይን ይብላኝ አይደል ይብላኝ። እኔ በሰው ሀገር ማበዴ ነው። ኧረ እኔ በሰው ሀገር ማበዴ ነው። ድዬ እንተዛዘን እኮ በጣም ትንሽ ነው ስትበላው ሲጣፍጥ ታውቀዋለህ። ጎሽ እንዲህ ነው እንዲህ ነው ከበሉ አይቀር። እሺ ምግቡ እሱን እሺ የሚያክል ሚሪንዳ ገዳሽ ልትታጠቢበት ነው ያዘሽው? ይሄንስ ራሳቸው ከጅለው ነው ያመጡት ራሳቸው። ትናንትሽ መረቁልሽ ይሄን ሁሉ ነገር አዘሽ እንዴት አይመርቁልሽ? አላልኩም ቢጠጣም አለዎት ምን እንዳርገው ስትለኝ ሚሪንዳ አንተ ወይናልብኝ ሰው ደግሞ ተነገር እኔ ነገ በኋላ ከወለድሽ በኋላ መብላት የለም አሁን ስላሉኝ ቀስ እያልኩ ልበላ ነው ብላ። የኔ አባት አይዞህ ነው የምታልቀው። ምን አላት እንኪ የት ልሂድ እንደው የት ሂጅ ውይ ልበል የት ሂጅ ልጅ የበላሁትንም ነው የምታስርቀኝ። አትጮህ አንተ ይብላ እየተበላጨውም ወንድም አለማይዞ ምን ያለው ነው ገና በአንድ እንዲቆምኩ ልጁ ሲመጣማ ሁለት ስትሆኑ ጨርቄን ጥዬ ማበዴ ስንከፈልሽ በካርድ ነው ካርድን ያው ማን ከየገመጥከውን ጨርስ። እዛው ቢበቃኝ ነው አልፈልግም እባክሽ። ጉድን አላየ ጭራሽ በካርድ ነው ተመዞልሃል። አንደ ጉድ በድርሃም ነው ደግሞ። ወይኔ ወዶ አይደለም ለካ ህዝቤ አስረግዞ የሚጠፋው ወዶ አይደለም። ወይኔ የእናቷን ምክር የሰማች ብቸኛ ሴት። ለዚህ ነው ለካ አስረግዘው የሚሸሽት ወንዶች እኮ። እኔ ምን አልኩ? የኔ ቆንጆ ወንድ ልጅ ወጪ ካላወጣ ሌላ ሴት ያምረዋል። እንዲህ ማለት ደግሞ እሺ፣ ለዛ ነው ለካ የዘንድሮ ልጅ በተወለደ በወሩ መናገር የሚጀምረው። እሺ እየበላ አልቅስ፣ በቃ ምንም ማድረግ አይቻልም። እውነት ነው። ምስኪን አዝናችኋ ያልደረሰበት ምን አያውቅም ነው የሚባለው። ወይ ጉድ ወይኔ ወንዶች ብቻ እግዚአብሔር ይርዳን። እውነት ከባዱ ጊዜ ልናሳልፈው ነው። ያልደረስንበት ደግሞ የድሮ ሰዎች እድለኛ ናቸው። እውነት ቸካዎቹም እንደው ከአቅሟ በላይ ካልሆነ በቀር ዝም ትላለች። ልጁ ሽታሽ በሽታ ቢሆን ነው እንጂ በቃ ወይኔ ፍሪታ ኡራኤል አባቴ እግዚኦ። ሁለቱም ከቀዘቀዙ በኋላ ፈገግ አሌክስ ባምቢና ቤተሰቦቿ ያሳይ የቤተሰብ ትውውቅ ይላል። መኪና እሱ መኪና ቀድሞኝ ችሎ እኔ እያለማመደኝ ያለው እሱ ነው በዚህ ሰዓት። እኔ እኮ ለማመድ ይሄ ደግሞ አቤኔዘር ይባላል። ይሄ ልጅ ትዝ ይለኛል የሆነ ቪዲዮ ላይ ከኋላ የገባው ልጅ ትዝ ይለኛል። እሺ መጨረሻ ተወልዶ ሁለቱም ከቀዘቀዙ በኋላ አግኝቶ እድሉን ተጠቅሞ ፈታ ብሎ የሚያድግ የቤታችን ብቸኛ ልጅ ነው። እንግዲህ አንተ ሁለቱም ፈታ ባሉ ሰዓት የተወለደ ልጅ እግዚአብሔር ይላችሁ። ሁለቱም እንግዲህ ወላጅነትን የተለማመዱት ማለት ነው በእኔ ላይ ነው ጋይስ፣ በእኔ ላይ ዋጋ ያስከፈለች ልጅ እሷ ነች። ከቀዘቀዙ በሰሙን እንሰደው በወርቁ ቆይ ጨረሰው። እሺ ዋጋ መክፈሉን ተውትና እኔስ የከፈልኩት ዋጋ የዚህ ቤት ልጅ ደግሞ እኔስ የከፈልኩት ዋጋ እኔ በተገናኛ ቀኔ ለኔ የከፈላችሁ እንደውም ኢትዮጵያዊ እንደው ካልጠፋ እንደው በቁልቢ ገብርኤል እንደው ይሄንን ሰው ይታይልኝ ብሎ በመዝጊያ የሌለው በር እንደው ፊት ለፊት እንደዚህ እንደ ጌጥ እንዲህ ማስቀመጣው ምን ይሉታል? እንደው ምን ይሉታል? ይሄን አሁን ምን ይሉታል? እኔ እኮ ይሄን አምሯቸው ነው። እኔ እኮ I'm confused ይሄን ባዶ ቢቀመጥ እንዴት ያምራል ጋይስ። ላውንደሪ ይሄ ላውንደሪ ምን ልብስ ማጠቢያ ማሽን እንደዚህ ቢቀመጥ አሁን ምን ችግር አለው? እዚህ ጋር ጋይስ አቧራ ነው አልብሶ ምን እንደሚመስል አዋራ ነው ዋላ ገብርኤል ይሄ ተሰቃየው ከማን ጋር ላውራ ታዲያ? እንዴ እስኪ እንዴ አራረጋይ ሰራ ዋናው ከስር ነው። በባዶ ቤትማ ምግቡ ነው ዋናው ከስር ነው ያልኩት። ወድረባ አለጌ ነውራም በአለጌ ዝም ብዬ ጋይዣል መጣው
የኔ ተኝቻለሁ እኮ አላየሁኝም። ሰፌድ ማንጠልጠልህን የኢትዮጵያ ሕዝብ ይሰማል። የኢትዮጵያ ሕዝብ ነው የምነግርልህ። እውነትም ጋሼ በቃ አሁን የቅድም ያለችው ነገር እኔ ገባኝ። በቃ ዑመር እንትናቸው የዱላ ሌቨላቸው ምናምን በቃ ወርዶ ምናምን በቃ ሰላማዊ ሆነው ነው አሁን ያሉት እንጂ በፒስትል ነው አሰብኩት እኮ እንደዚህ ስልፋ ዘርን ታየኝ። ጭራሽ እያፈርዱ ነው አስቡት። ሰፌዱን አወጣዋለሁ። ያንቺ ስራ ነው ደግሞ ያንቺ ስራ ነው። አትሽኮርመሚ፣ ያንቺ ስራ ነው። ለሰርግ ለምናምን አለ This is your shit. ስለዚህ በቃ እመቤቴ እዚህ ጋር ለማንኛውም ሜሎንን ከተስፋት መጨረሻ ላይ ሊቆልድሽ ማሪ ማን ያለሽ ትወጂኛለሽ? ኦዳምነሽ ፋዘር ይመቾት። እንዴ ነው ግልጽነት። ሜሎን ማለት ጥሩ ምግብ መብላት የምትወደድ ስለሆነች ለሷም የምግብ ነገር ያው ግን አንድ ነገር ልክ ብለሻል። እኔ አልወድሽም ማሪ እኮ ብዬሽ አላውቅም እኮ ወድሻለሁ ብዬሽ አላውቅም። ስልስሌ ትያለሽ እንጂ ፈልገሽኝ እኔ ወድሻለሁ። የውሸት አለ እኔ ወድሻለሁ ብዬሽ አላውቅም። እኔ አልወድሽም ከሚደብረኝ ብቻዬን ከመሆን ብዬሽ አንቺ በጣም ነው የሚወደድ። አትነቋቆሩታል። ቤስት ፍሬንዶች ናቸው። ወደዚህ ሳባርገውና ተርሳ እነዚህ ልጆች ዛሬ በደስታ ሁሉ ነገር ጥሩ በሆነ ጊዜ ብቻ አይደለም በመጥፎ ጊዜ አብረው ነበሩ። በትምህርት ህይወታቸው ማለት ነበሩ እና ጓደኝነታቸው እስከ መጨረሻ እስከ ዓለም ፍጻሜ እንዲሆን ብቻ ሌላው ታገተቱን ተውትና መጀመሪያ ላለችው ነገር ግን ትላለህ። እውነት አየሁት እኮ በቃ እንደዚህ አይቶ ማወቅ እኮ ግልጽ ነው እንጂ ቅድም እንደዚህ ያለ ስታወራ ምን አይነት ቀን እንደሚቀየሩ ሳስበው አሁን ላይ በቃ በንግግር ነው ሁሉም ነገር። ደብሊው ፋሚሊ የምር ተጨማለቁ ደግሞ አሏችሁ እንደዚህ ሆኑና አት ግሬድ 12 አሌክስ ፈገግ አልተቻለችም። ናስቂጣ ጋር እንዴ ምን ልታረጊኝ እንዴ? እሺ ያው ምን ልታረጊኝ? ታው ጠጋጠጋችሁ ነው ብዙ አጠጋ ወደዚህ ጠጋ ማርያም በደንብ ነው ብዙ አጠጋ። እሺ ጎጎ በጣም እሺ በይ እሺ እንዴት ነህ ልኝ የኔ ጀግና? አለሁልሽ። አንቺ እንዴት ነሽ? የኔ አንጀት የኔ መቤት ሁሉ እንዴት ነበር? በጣም ደስ ይል ነበር። አሪፍ ነበር። አንቺስ? የኔ በጣም ትንሽ አድካሚ ነበር። ምን ያደረግሽ ነው ያልሽ? ትንሽ ስራ ነበረችብኝ፣ እሷን ጨርሼ ነው የመጣሁት። ስትደውልልኝ በቃ እንዴት ሩጬ እንደመጣሁ ብታውቅ አልገባህም። ናፍቄ ላይ ነበር። እውነት እኔም በጣም ናፍቄሽ ነበር። ናፍቄሽ ነው የሚባለው? ናፍቀሽኝ? ናፍቄሽ ምን ማለት ነው? እኔ አማርኛ ላስተምራለች አሁን ወይስ ልተውል? ተውኛ በቃ አማርኛ ማይችል ኖ ማል ላይ አማርኛ ላስተምረው ወይስ ፍቅሬን አክቲንግ ላድርግ? አማርኛ የማይችል ፍቅረኛ አለሽ? ሰው እኮ ስራ ረክብኝ። አማሩ ጆሮዬ ነው። አማርኛ የማይችል ፍቅረኛ አለሽ? ሰው ለህይወቴ ስግጥ ለፍቅሬም ስግጥ ይላል። እሺ እኮ ስራ ረክብኝ። አሁን ሁለት ስራ ያደረክብኝ ነው ብዬ ነው እንቀንሰው። እኔ የዓለም ያርግላችሁ፣ የአብርሃምና የሳራ ያርግላችሁ። ያው ለሰርጉ ብቻ እንዳትጥሱን እሱን ነገር አደራ። በተረፈ ጸዴ ነው በቃ ዛሬ ያየናቸው ጸዴ ካፕሎች አሉ። የተጣሉት ታርቀዋል። ቤተሰብ አይተናል። የራት ግብዣም አይተናል። ደብሊው ዴይ በቃ ቀጣይ ደግሞ ስንገናኝ ያበዱ ፈታ ዘና የሚያደርጉ ቪዲዮዎችን በረሜሽን አድርጉኝ። አብረን ፈታ ዘና እንላለን። ከተማ ላይ የሚፈልጉ ሰዎች ቪዲዮን ቆረጥ አድርጋችሁ ላኩላቸው። ስክሪኑ መጨረሻ ላይ ያሉትን ያላያችሁት ቪዲዮ ካለ እዩት። በረም ፈታ ዘና ትሉበታላችሁ። ከኔ ጋር በሌላ ባበደ ቪዲዮዎች እንገናኛለን። እስከዛው ድረስ ኢትዮጵያ ለዘላለም ትኑር። ይመቻል።